ነቢያችን ምን አሉ አለይሂ ሰላቱ ወሰላም መን አቅረደ ሙስሊመን ሙስሊምን ሰው ያበደረ ሰው ያበደረውን የሚያህል እስከ ጊዜ መድረሻው ድረስ ያበደረውን የሚያህል ሰደቃ እንደሰጠ ይቆጠርለታል ብለዋል። 100 ሺህ ብር ለእንትና አበደርከው መቼ እንዲከፍል? የዛሬ ወር እንዲከፍል ወሩን ሙሉ በየቀኑ 100 ሺህ ብር ሰደቃ እንደሰጠ ነው የሚታሰበው ስላበደርክ። አንድ ሱሐቢ ረዲየላሁ ዐንሁ ነብዩና አለይሂ ሰላቱ ወሰላም ይህንን ሐዲስ ሲናገሩ ሰምታቸዋል ወይ ያሉት። እኔ የሰማሁት ሌላ ነው። ምን ሰማህ? መን አቅረደ ሙእሚነን ሙስሊምን ያበደረ ሰው በየቀኑ ኢላ አጀሊህ እስከ ተስማሙበት ቀን ድረስ በየቀኑ እጥፍ 100 ሺህ አይደል ያበደርከው 200 ሺህ በየቀኑ ሰደቃ የሰጠኸው ይሃል ነው አጅር የሚሰጠው። ባይሆን ሸርጣለሁ አዛ ማታደርግ ከሆነ ማትረብሽ ከሆነ አንዳንድ አበዳሪ አዛ ነው ለሰላም ተደውሎ አያውቅም። ቀኑ ሳይደርስ ስልኩን ያንጋጋዋል። ሰውየው ሲጨንቀው ይዘጋል። በዳ መያዝ እኮ ከባድ እኮ ነገር እኮ ነው እኮ ሐቂቃ በዳ መያዝ። ፉቃሃው ሻፊዒያ ረሂመሁሙላህ በዳ የተያዘ ሰው የሚከፍለው አጥቶ ሲጨናነቅ እዳ ያበደረው ሰው እያሳደደው ከሆነ መስጊድ ስገባ ያገኘኛል ብሎ ከሰጋ እሱ የሚሄድበት መስጊድ አልፎ በቤቱ መስጊድ ሁሉ ሶላት الجماعه ቢያሳልፍ ይበቃለታል ሁሉ ብለዋል። ከባድ እኮ ነው። ነብያችንም ዱዓ ሲያደርጉ اللهم اني اعوذ بك من غلبة الدين وقهر الرجال ወንድ ልጅ ተጭኖ እንደዚህ ከወንድ ልጅ በታች ከመሆንና በእዳ ተውጬ ከምዋረድ ባንተ ተጠበቃለሁ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። الله غني حميد يا أيها الناس أنتم الفقراء إلى الله والله هو الغني الحميد. الله حبتم باريوچون دهاوچون ግን ونبلوكم بالشر والخير فتنة وإلينا ترجعون قالوا الله ለፊትና ብሎ አንዱን ለማኝ አንዱን ተለማኝ አንዱን አበዳሪ አንዱን ተበዳሪ አንዱን ሰጪ አንዱን ተቀባይ አድርጎታል። ይሄ ሁሉ ያልፋል የውመል ቂያማ ሲሆን ግን